መንግስት የግብርና ምርታማነትን ለማሳደግ ዘርፈ ብዙ ተግባራትን እያከናወነ የሚገኝ ሲሆን በወረዳችንም ኢኮኖሚያዊ ብልጽግናን በዘላቂነት ለማረጋገጥና የወረዳችን ማህበረሰብ ተጠቃሚ ለማድረግ በማለም አመርቂ ስራዎች እየተከናወኑ ይገኛሉ። በተለይም የፍራፍሬ ዛፎችን በመትከልና አርሶ አደሩ የበጋ መስኖ እንዲያለማ የተሰሩት ስራዎች ቀዳሚ ተጠቃሾች ናቸው። ወረዳችን ለፍራፍሬ ምርት ምቹ አየር ንብረት ያለው ወረዳ ሲሆን በተለይም በሙዝ፣ አቮካዶ፣ ሎሚ፣ ማንጎ፣ ግሽጣ የደጋውን ፍራፍሬ አፕልን ጨምሮ የበርካታ ገጸ በረከቶች ምድር ነው። ወረዳው ያለውን እምቅ አቅም በተገቢው ለመጠቀም ከቅርብ ዓመታት ወዲህ እያደረገ ያለው ሁለንተናዊ ትግል በትልቁ የሚነሳ ሲሆን አርሶ አደሩ ፍራፍሬን በማልማት የተሻለ ገቢ ማግኘት እንዲችል የተጀመረው ስራም አበረታች ነው። በ2017-18 የምርት ዘመን ላይ በአጠቃላይ 174000 የፍራፍሬ ተክሎች የተተከሉ ሲሆን በዚህም 10 ሄክታር ሙዝ እና 50 ሄክታር ማንጎ ይገኝበታል። በተጨማሪም 7.5 ሄክታር የማይበላ ዛፍን በማንሳት በአቮካዶ እና በተለያዩ በሚበሉ ዛፎች በክላስተር ተተክለዋል። ወረዳችንን የፍራፍሬ ማማ ለማድረግና የአርሶ አደሩን የፍራፍሬ ችግኝ ፍላጎትን ለማሟላት የችግኝ ማባዣ ጣቢያዎችን በመፍጠር የማባዛትና ለአርሶ አደሩ የማዳረስ ስራም እየተሰራ ይገኛል። ቀጣይነት ባለው መልኩ ወረዳችን ያለውን ምቹ ስነ ምህዳር በመጠቀም በፍራፍሬው ዛፍ ውጤታማ ስራ ለመስራት ጥረት እየተደረገ ነው። በዚህም ለ2018-19 የምርት ዘመን እስካሁን ባለው 152000 የፍራፍሬ ችግኝ የተዘጋጀ ሲሆን 66000 የሚዳቀሉ እስከ 6000 የሚሆኑት ፖምን ጨምሮ ተዘጋጅተዋል። ከዚህ ቀደም ብዙም ትኩረት ያልተሰጣቸው ግን ደግሞ የኢኮኖሚ አዋጭነታቸው ከፍተኛ የሆኑ አዳዲስ እንደ ዘይቱን፣ ሮማንና ሎሚ የመሳሰሉት ዝኩኒ ዝርያዎችም ተደራሽ ሆነዋል። በቡና ልማትም ከ25 ሄክታር በላይ መሬት ተዘጋጅቶ ተከላ የተጀመረ ሲሆን ለ2019 ተከላ ለማካሄድም 746520 የቡና ችግኝ ተዘጋጅቷል። ወረዳችን በቅመማ ቅመም ዘርፍ ያለውን ምቹ ስነ ምህዳር በመጠቀም 43000 ሌቫንደር እና 18000 የኮረሪማ ችግኝ ለመትከል የተዘጋጀ ሲሆን ቀደም ሲል ለተተከሉ ምርቶችም የጥራትና ደረጃ ቁጥጥር ባለስልጣን እውቅና እንዲያገኙ ማድረግ ስራም ተሰርቷል። በበልግ ልማት በአጠቃላይ 3329 ሄክታር መሬት የለማ ሲሆን በዚህም በቅድመ በልግ 428 ሄክታር ቦለቄ ለምቶ አሁን ላይ ምርት እየተሰበሰበ ይገኛል። በተለያዩ ቀበሌያት ላይ 115 ሄክታር መሬት በበቆሎ በክላስተር የማልማት ስራ ተሰርቷል። ማህበራትን በኢኮኖሚ በማጠናከር በቴክኖሎጂ ለማሸጋገር ልዩ ግብ ተጥሎ እየተሰራ ሲሆን በዚህም 3 ማህበራትን ዘመናዊ የእርሻ ትራክተሮችን ለማስገዛት ዝግጅቱ ተጠናቋል። ግብርናችን ግብርና የህዝባችን ዋስትና፣ ግብርናችን ግብርና የኢኮኖሚያችን ዋስትና፣ አስተማማኝ ልማት ፈጣን እድገት ወደ ከፍታው ማማ በአብሮነት ማዕከላዊ ኢትዮጵያ ክልላችን በጋራ አስተሳሰብ። የእንስሳት ዘርፍም ላይ ሌላ ትኩረት የተሰጠው መስክ ሲሆን በዶሮ ልማት 10 መንደሮችንና 3 ስፔሻላይዜሽን በመፍጠር 50000 ዶሮዎች፣ በወተት 8 መንደሮችን በመፍጠር 89 የተሻሻሉ ዝርያዎች ተሰራጭተዋል። 2 ፋርሞችም ወደ ስራ ገብተዋል። ምንም ማራቢያ 5 ክላስተሮች ተፈጥረው 20000 ባህላዊና 215 ዘመናዊ ቀፎች፣ በአሳ ልማት ደግሞ 5 ዘመናዊና 10 ባህላዊ ኩሮች ተሰርተው 74000 የአሳ ጫጩቶች ተሰራጭተዋል። ማሞከት ስራው ላይም
ውጤታማ ስራ መስራት የተቻለ ሲሆን በአንድ ቀበሌ 200 በሬ ኢኒሼቲቭ በመፍጠር በተለያዩ ቀበሌያት 13500 በሬዎችን በማድለብ ለአረፋ በዓል ማቅረብ ተችሎ አርሶ አደሩን ተጠቃሚ እንዲሆን ማድረግ ተችሏል። ከዚህ በተጨማሪም 12600 በግና 11000 ፍየሎችን የማሞከስ ስራም ተከናውኗል። የአፈር እንክብካቤና ዲጂታል አገልግሎትን በተመለከተም የአፈር ለምነትን ለማሻሻል 1338 ኩንታል ኖራ ጥቅም ላይ ውሏል። ከአገልግሎት አሰጣጥ አንጻርም ለአርሶ አደሩ 2465 የይዞታ ማረጋገጫዎችን መስጠት ተችሏል። ዜጎችን የዲጂታል መታወቂያ ተደራሽ የማድረግ እቅድም 74% ተከናውኗል። ይህ የተቀናጀ ጥረት ምርትና ምርታማነታችንን በላቀ ደረጃ እያሳደገው ይገኛል።